በጣም ነው እንትን እና ያለሽበት ቦታ ቶሎ ወጥተሽ ወደ ባለቤትሽ ተመለሽ እላለሁ። ኒዱ ኦሮሞ ወሊን ተበቴ ቤት ነው ማለ ኤኒ ወሊን ተበቴ በግናምኒ ገማ ጎሩን ቀቡ ኢሳ አነብረ ጎረሞ ኢሳ ብረ ጎራ አደወላሪ ጁዱ ከኘት ታጅረ ነምኒ እቹ ጌሚ ፈኒ ደሁን ሃይ ነምኒ ኦሮሞ ወሊን ተበቴ ጅራሚ እንጁሩ በር ኑቲ ጀስት ፈታል አፍተ በቱ ጅራ ማለት ነው። እና እንግዲህ የሶስቱን ሶስቱን እኔ በነገራችን ላይ እኔን ከጠየቃችሁ ሶስቱን እነማን ናቸው ለማለት አዩ ብጠፋና ሰርጉ ቢደረግ በጣም ደስ ይለኛል። ሶስቱንም ሴቶች ለማየት ማለት ነው። በቃ እነማን ናቸው ለማየት አሁን አዲስ ናቸው ወይስ ድሮዎች ናቸው ለማለት ነው። እና ለማንኛውም ማለት ነው አዩና ሰይድ በፊት ሰይድ ከኔ ጋር ብቻ ነበረ እንትን የሚለው አሁን ደግሞ ለአዩም መልስ መስጠት ጀምሯል ማለት ነው። አዩ የት ነው ያለሽ? ቆይ እኔ የምለው ቀበሩሽ እንዴ በቁምሽ ወይስ ምን ሆነሽ? እኔ እኮ ማን እንደጠለፈሽ እኮ ግራ ገባኝ። እንደው ማን የጠለፈሽ እንዴ? ተጠልፈሽ ነው ተደብቀሽ ነው? ቆይ አሁን ግን እኔ በጣም እያሳሰበኝ ነው። እውነት ለመናገር ከሆነ እንደውም ሰይድ በ24 ሰዓት ውስጥ ካለሽበት ውጪ ከማለት ከተማውን በሙሉ ማስፈለግ ነበረበት፣ እንደኔ ማለት ነው። አስፈልጓል፣ ግን ከዚህ የበለጠ የት እንዳለሽ መጀመሪያ ማወቅ አለበት። የሆነ በ24 ሰዓት ውስጥ እሱ እንዳለው ሳትመጣ ካገባ በጣም ነው የሚገርመኝ። እኔ እንጃ ወይ የሆነ ቦታ የሆነ ነገር የሆነች አይመስላችሁም? እኔው መስበቅ ወይ እንደ ፊልም እንደምናየው ፊልም ተገላ የሆነ ጓሮ ውስጥ ተቀብራ ወይ ደግሞ የሆነ ነገር ሆና ይመስለኛል እንግዲህ። እና ክፉን ያርቅልሽ። ለማንኛውም የኔ ውድ እኔ ክፉ ለሰው አልመኝም። ለሰው ክፉ የተመኘ ለራሱ ይሆናል ይባላል እና ክፉን ያርቅልሽ። ግን ያኔ ለማውራት ያክል ነው ማለት ነው። በነገራችን ላይ ሰይድ ልከኛ ነው። ያደርገዋል አያደርገውም አይባልም ሰይድ። እና ተሎ ሂጂ ተሎ ውጪ የኔ እናት፣ በኋላ መርዝ እንዳትጠጪ። እውነት ለምን በኋላ እኔ አሁን እዚሁ ሆኜ በዩቱብ ነበር የምመልስልሽ አይደለ? እዛው ደግሞ አሁን አንቺ ከጠፋሽ በ24 ሰዓት ውስጥ ካልመጣሽ አገባለሁ ብሎ የለ ድንገት ሴቶች ሶስቱም እዛው አዳማ ላይ ከሆኑ ወይ ፈልገው እንዳያግቱሽ ወይ ደግሞ መርዙን ለሶስት አቀብለውሽ በዛው ጭልጥ ታያለሽ። ስለዚህ አሁኑኑ ባለሽበት ለማንም ሳትደውይ ቀጥታ ለሰይድ ደውለሽ ሹልክ ብለሽ ሂጂ። ለምን ድንገት ካገኙሽ ወር ስትይ ይጠልፉሻል። እውነቴ ነው። አንዴ ጠፍታለሽ ብለው የሆነ ነገር ያደርጉሻል። እኔም ምንም አድርገው እናንተ ያሰባችሁትን ያለ ይሆንላችሁ ይችላል። በሚዲያ ላይ ሰው ማፍቀር የለባችሁም። በሚዲያ ላይ ሰው አይታችሁ ስላወራችሁ ብቻ ሰው ማፍቀር የለባችሁም። እንዴ ሰይድን ይሄ መልክቴ ሰይድን ለምታወሩት ለምታናገሩት ሴቶች ነው። እንዴ እውነት ለመናገር እዚህ ያለ ራሱ ሰይድዬ በጣም ነው የምንወድ በጣም ነው የምናፈቅረው ይሉና መጨረሻ ላይ ሚስትን ሰላም በለልኝ ይላሉ። እኔ እንትን ነኝ ምንድነው ማሟሻ ነው የሚባለው፣ እንደዛ ነኝ። እና አላህ ልብ ይስጣችሁ። እውነት ለመናገር ከሆነ እንግዲህ ልጅ ብቻ ነው የምንፈልገው ካላገባህን ማለት እድሜያችሁ ሄዶ መሆን አለበት። እንደው እኔ ሌላ ምንም አልልም። ሴት ልጅ ካልወለድኩ ካለች እድሜዋ ሄዷል ማለት ነው። ቢያንስ 35-40 ልትሆን ትችላለች። ግን እውነት ለመናገር ከሆነ እዚህ ያለ አሁን ኢትዮጵያ ማን እንዳሉት አላውቅም እንጂ እዚህ ያሉት ልጆች ናቸው አብዛኛውን የሚያወሩት ማለት ነው። እና ምናልባት ልጅነትም ሊሆን ይችላል። አው የሚዲያ ሰው ምናልባት በሚዲያ የምታዩት ነገር እውነት ስለሚመስላችሁ ሊሆን ይችላል። እንደምታስቡት ወይ ደግሞ በቃ ሁሉ ነገር በቃ እንዳሰብነው እንደ ፊልም የፊልም ፍቅር ፊልም ላይ አይተን ለምሳሌ ወይ ፍቅር በፊልም ብቻ ነው ያለው እንደሚባለው በቃ ፍቅር ዩቲዩበሮች ጋር ያለ መስሏችሁ ከሆነ ተሳስታችኋል። እና ለማንኛውም ማለት ነው እስኪ ቪዲዮውን እንጨርሰው። እንግዲህ እኔ ሶስቱን ሴቶች ለማየት በጣም ጉጉቻለሁ። እና እኔ አዩዬ እንደው ባለሽበት ትንሽ ተረጋግተሽ ሶስቱን ቢያገባ አሪፍ ነው። በቃ ከዛ 4 በቃ ሞላ ማለት ነው። 4 አንቺ አለሽ 3 አሉ በቃ ፉል። አንዷን አስገባለሁ። በቅርቡ ድል ባለ ሰርግ እመለሳለሁ። ሳምንት ባልሞላ ጊዜ ውስጥ ደግሜ ደግሳለሁ። የመጣ ይቀር ለምን ሁለታችን ብቻ ቬሎና ሱፍ ለብሰን አንጨፍር? ምን አለ በይ አዩኔ ድጋሜ ደግሼ እንዳንቺ አንድ ብቻ አላገባም። 3 በአንድ ቀን ካላገባውና ጉድ ካላስባልኩሽ አንቺንም እንዲሁም የሳቁብኝም ሰዎች ብዙዎችም ስቀውብኛል፣ መሳለቂያም አድርጎኛል፣ ብዙዎችም ሙድ ይዘውብኛል። አዩ
የመጨረሻ ውሳኔ ወስኛለሁ። ሶስቱም በአንድ ቀን በሻሉ ሴቶች አላጣው ባንቺ የለ ሶስት በአንድ ቀን አግብቼ ድል አድርጌ ያሳይሻለሁ። ከዛ በኋላ ወደ እኔ ህይወት ወደ እኔ ሰፈር እንዳትጠጊ። ይሄ የመጨረሻ ቪዲዮ ነው። ከዚህ በኋላ ወሬ ማላወራም፣ ምንም አልልም፣ አንቺንም አልፈልግም። ቀጥታ ሰርጉን ሰርቼ ሰርጉን ደግሼ በአጭር ቀን ውስጥ ሰዎችን ጠርቼ ደግሼ ቪዲዮን ነው የምታገኙ። ሰርጉን ቪዲዮ በትዳራችን መሀል ሰይድ ኢትዮጵያ ከሄደ በኋላ በአጭር ቀን ውስጥ የምትላት ነገር እኔ ሁሉን ነገር የአዩ ሰርግ በአጭር ቀን ውስጥ ደግሰን አሁንም በአጭር ቀን ውስጥ ደግሰናል እንዴ? እኔ ዝም ብዬ ሳስበው አዩ የወጣች ማግስት በተረፈው ሰርግ ሰይድ አግብቷቸዋል። ግድ የላችሁም አግብቷቸዋል። አሁን ድንገት እንኳን ቪዲዮውን አይታ አሁን ሳይለቀው እንኳን ቪዲዮውን ብትመጣ በቃ አግብቻለሁ ብሎ ቁጭ ሊል ነው። በቃ አንቺ 24 ሰዓት ሰጠውሽ አልመጣሽም። 24 ሰዓት ካለፈ በኋላ ቪዲዮ የሶስቱ የሙሽሮች ሰርግ ይለቀቃል። ምን አለች በሉ። ምክንያቱም አሁን ሰው ሳንጠራ ምናምን አለ። ያዩንም ሰርግ ሰው ሳይጠራ ብቻችንን ደግሰን ምናምን ብሎ ነበር። ያው ያለውን ህዝብ በሙሉ ሚዜ ነበረ። ምን ነበረ? የሌለ ነገር የለም። ምን ይለ አጃቢ ነበረ። ምን ነበረ? እነሱ ግን ያወሩት ምንም ነገር እንደሌለ ነገርን በቃ ቀለል አድርገው ሁሉንም ነገር በቃ የቤት ሰርግ እንደሆነ ነው ያወሩት ሰይድና አዩ ማለት ነው። ግን እውነት ለመናገር ከሆነ አዩዬ እንኳን ለመቃጠል በቃሽ። መጀመሪያ እኔ ያልነበር ስቃጠል የነበረው አሁን ደግሞ እንኳን አንቺም ሚስት ሆነሽ ለመቃጠል በቃሽልኝ። አዩዬ መብሩክ እንኳን ደስ ያለሽ እና ሶስቱንም ኢንሻአላህ ሶስቱንም ያግባቸው። ሆነ እንደው አረጋለሁ እኔ ደው አረጋለሁ። ሰይድ ዩቲዩብ ላይ እንኳን ባያወጣቸው እርግጠኛ ነኝ እንደሚያገባቸው እርግጠኛ ነኝ። ይሄን ነገር ደግሞ አጣርቼ ደርስበታለሁ እንጂ ዩቲዩብ ቁጭ ብዬ አልጠብቅም። አጣርቼ ደርስበታለሁ በምደርስበት መንገድ። ኒዱ ኦሮሞ ወሊን ተበቴ ቤት ኑማኔ eenyu waliin taphatee beek namni gama goruun qabu isa ana bira goramu isa bira goraa adda wallaalee jidduu keenyatti taa'aa jira namni jechuu geemii faniidha kun hayi namni oromoo waliin taphatee jirame hin jiru bar nuti just fataadhaaf taphatu jira garuu ergaa akkanatti arrabniinis dhufee maanis dhufee ani sa'a jijjiireen jiraaf kuni kabajaadha silaa beekee sa'a jijjiireef sa'a shaniitti haa taphattu guyyaa jijjiirreetti guyyaa deeqaa 30 taphatti miti deeqaa 30 guyyaan guutuun maaliif barbaachise deeqaa 30 taphatti bar deeqaa 30 hin guutu jechuu geemiin sun geemii ammas ana qofa arkite geemii namni shanjaa nama hedduu geemii taphatu jira bar nama hedduu ammas geemii qaba miti ana qofa arkite isiin bakka namni kun jala callisuu jammataa gubbaa nama bo'uun bireedaa miti akka ati dubbachuu dandeessu anis dubbachuun hin danda'a akka isin dubbachuu dandeessanii hin dubbanna nutis garuu nama hundaaf deebiin kan nu jennee callisna malee sodaa isinittiin fakkaatiin an takka nama sodaadhu kabajuu malee kabajaa namaa qaba malee wallaahi jireenya kee ilma namaa takkitti ishaa alla takkitti isin sodaadhuan kabaja garuu kabajaan yoo daangaa dabartee moo hin fokkootti waan ajandaa hin taane ajandaa godhatu na cabsuu fi jechuun maal jechuun geemii deeqaa 30 namni na cabsuu deema jee akkamiin viidiyoo waraabara me maiki oh my goodness me video kana jala kaasu diddeetti na bilbilte keessa na jala kaasu diddee jetti me dhaabbadooti tasgabbaa'e isi dhaggeeffadhu isi jala kaasu diddee amma sa'aati qayyartee fi basa'a kan bilbila isi jala kaasu diddee silkii nama 150 bilbila eenyutti hin beekne eenyu kaasa kun jala kaasu diddee jaanii himatuun qabdu osoo duraan walii bilbilee jiraate isii jala kaasu diddee silkii isii beekee silkii tiyya hin beektu jettee fudhachuu danda'u qabdi malee waan daleedii beekti na jala hin kaasne ittee miidiyaarra teessee haasa'u jechuudha. Abbaan fedhe waan fedhe haasa'u abbaan fedhes waan fedhe haaja'u garuu geemii guyyaa hin jijjiiru isinii ta'a. Family maleta guyyaa hin jijjiiru family yaada kanadha sa'a jijjiirre guyyaa guutuu namni geemii guyyaa guutuu taphachuun deemtu sa'a guutuu taphachuun deemtu sa'a jijjiireef kunu kabaja malee sa'a isin taphattu irratti geemii seenee taphachuun hin danda'anis wanti nagootus wanti walgoonus hin jiru yoo na arrabsuu taate malee arrabni duris arrabsame waan hin dur jaame caala hin jaamu si jammar harargee yoon tuuffadhe egaa bar
harargee yoo kanin tuffadhu taate akka yaada keessanitti harargee tuffatti waan harargee ta'eef jetteemi yoo hanin harargee tuffadhu ta'e guyyaa akkan jijjiiru narraa eeggachuun sirra hin jiraatu ture. Saa akkan siif jijjiiru narraa eeggachuun sirra hin jiraatu ture. Erga na jibbitan takiin hin feeruun isiin keessaa bahuu qabdi. Erga jettaniif narraa waa eeggachuun qabdani bara. Maan irraa eeggattan duba guyyaa fi sa'a an diina keessa yoon ta'e. Diina teenya nu cabsuu deemte erga jettaniifu guyyaa sa'aas narraa eeggachuun dan qabdani bara. Akka diina na laaluu qabdani bakka.